አንተ ጅል! አቤት አባዬ። ዛሬ ጥናት የለም እንዴ? ማለት ነው እንግዲህ ማለቴ አራጥን ችን ብራውን ነው ያረፍኩት እኮ እያጠናው ነበር። አረ እሺ፣ ምንድን ነው ያጠናው? እንትን ማትስ ማለቴ ባዮሎጂ አይደለም፣ ኬሚስትሪ፣ ፊዚክስ ነው መሰለኝ። ፊዚክስ ነው መሰለኝ። ጭራሽ ያጠናውንም አታውቀው? ኧረ አባዬ እንደዛ አይደለም፣ ፊዚክስ ነው። ሳጠና እኮ ተመስጬ ስለነበር ልብ አላልኩትም፣ ለዛ ነው። አትለኝም እባክህ። እሺ ፊዚክስ ስለምን አጠና? እንትን ስለ ፋርስ ማለቴ ፈረስ እንትን ፎርስ። ጉድ ፈላ ዘንድሮ። አንተ ፈረስ አቋም። እሺ ልጠይቅህ፣ ዋት ኢዝ ፎርስ? የስ ምን ማለቴ እንትን ፎርስ ኢዝ ሶሻል ሳይንስ እረፍ። እሺ which study about ሌላ ፎርስ። እሰይ እሰይ እሰይ። እንዲህ ነው እንጂ ልጅ ከወለደው አይቀር። እስኪ በል ፎርሙላውን ንገረኝ የፎርስን። ፎርስ ኢዝ ኢኳልስ ቱ ዲስፕሌስመንት ማይነስ እሺ ሌላ ዲስፕሌስመንት። ጎበዝ። እሺ ዋት ኢዝ ዲስፕሌስመንት? ዲስፕሌስመንት comes from three Greek words: dis, place, and ment. Dis means dislike, and place means ቦታ, and ment means ሜንታ ከረሜላ. So in combination, displacement means I dislike to eat ሜንታ ከረሜላ in this place. አቤት እውቀት! ይሄን እውቀት እኮ ዘራኸው። አንተማ የኔ ልጅ አይደለህም። ወይ እናትህ ማቅጣብኛለች ወይ ደግሞ ያኔ ልጁን ጥለው እንግዲህ ልጁን ነው ያሳቀፉኝ። ነግሬሃለሁ። ደግሞ እንደሱ ባየነ ቄጥ አትይኝ። አሁን ምረጥ። ምንድነው የምመርጠው? አንደኛ ልስቃልህ፣ ሁለተኛ ልዘልዝልህ፣ ሶስተኛ ልገንጥልህ፣ አራተኛ ለፋሲካ ገበያ አውጥቼ እንደ በግ ልሽጥህ። እንዴ አባዬ ምንድነው የማውቀው? መለስኩ አንዴ አይደል? ና እስኪ እሺ ወደ እኔ ጠጋ በል። ኧረ አባዬ እዚህ ተመችቶኛል። ጠብቀኝ። ቆይ ማነሻ አስካለች ለዶሮ የተዘጋጀውን የፈላ ውሃና መዘፍዘፊያ አምጪልኝማ። እንዴ አባዬ ምን ልታረገኝ ነው? ሻወር ከወሰድክ ቆየህ ብዬ እኮ ነው። በተለይ ከአንገት በላይ ፈርሰ መሰራት አለብህ። ኧረ አባዬ ምንድነው እንዴ? ገና ምን አይተህ እቆልሃለሁ። ማነሽ ብረት ምጣዱንም አዘጋጅልኝ።